ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር በከፋ ዞን የሳይለም ወረዳ ምክር ቤት አራተኛ ዙር 10ኛ ዓመት 33ኛ መደበኛ ጉባኤውን ማካሄድ ጀመረ። በጉባኤው ላይ ያለፈው የምክር ቤቱ ቃለ ጉባኤ ተመርምሮ የጸደቀ ሲሆን የአስፈጻሚው ሪፖርትም በወረዳው ዋና አስተዳዳሪ አቶ ብራቱ ወየሳ ቀርቧል። የምክር ቤት ዋና አፈ ጉባኤ አቶ ግርማ ከበደ እንደተናገሩት ምክር ቤቱ በዚህ ጉባኤ በተለያዩ አጀንዳዎች ላይ በመወያየትና በመምከር ውሳኔዎችን ያሳልፋል ተብሎ ይጠበቃል። መረጃው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። በቢጣ ወረዳ የ2016 ዓ.ም የከተራና ጥምቀት በዓላት በሰላም ተከብረው እንዲጠናቀቁ ዝግጅት ማድረጉን የቢጣ ወረዳ ፖሊስ አስታወቀ። የወረዳው ፖሊስ አዛዥ ኢንስፔክተር ብዙአየሁ ጌታቸው እንደገለጹት በወረዳው ሁሉም ቀበሌዎች በሚገኙ 45 ቤተክርስቲያናት በወረዳው ለሚገኙ ፖሊሶች ስምሪት በመስጠት የቅድመ ዝግጅት ስራዎች መጠናቀቃቸውን ጠቅሰው የትራፊክ ፍሰቱን ለመቆጣጠር የትራፊክ ፖሊሶችን በተጠንቀቅ ላይ እንደሚገኙ አመላክተዋል። በዓሉ በሚከበርበት ወቅት ህብረተሰቡ ከጸጥታው መዋቅር ጎን በመሆንና የአካባቢውን ሰላም በመጠበቅ ሊሆን እንደሚገባው ያሳሰቡት ኢንስፔክተሩ ማህበረሰቡ ጸጉረ ልውጥና ለየት ያሉ ነገሮችን ሲመለከት በአስቸኳይ ለፖሊስ ጥቆማ ሊሰጥ እንደሚገባው መልእክታቸውን አስተላልፈዋል። ኢንስፔክተር ብዙአየሁ ለክርስትና እምነት ተከታዮች መልካም የከተራና ጥምቀት በዓል እንዲሆንም ተመኝተዋል። ዘገባው የቢጣ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። በሌላ ዜናም በቢጣ ወረዳ ኦዳ ደኒቲ ከተማ በጤና መድህን አገልግሎት አሰጣጥ ላይ ያሉ ብዥታዎችን ለማጥራት ያለመ የውይይት መድረክ የተለያዩ ማህበራዊ መሰረት ካላቸው ተወካዮች ጋር ተካሄደ። ብሩክታይት ብርሃኑ የወረዳውን የመንግስት ኮሚኒኬሽን ጉዳዮች ዘገባ ታቀርበዋለች። መድረኩን የወረዳው ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታረቀኝ አሻግሬ፣ የወረዳው ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ከፍያለው በቀለ እንዲሁም የኦዳ ዳኒቲ ታዳጊ ማዘጋጃ ቤት ስራ አስኪያጅ አቶ ባህሉ ተገኝ በጋራ መርተውታል። የውይይቱ ተሳታፊዎች የጤና መድህን አገልግሎት አሰጣጥን በተመለከተ በሰጡት አስተያየት የጤና መድህን አባል ቢሆኑም በመንግስት ጤና ተቋማት የመድኃኒት አቅርቦት እጥረት መኖሩ የአባልነት ፍላጎታቸው እንዲመናመን አድርጓል። የወረዳው ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ከፍያለው በቀለ እንደገለጹት የጤና መድህን አገልግሎት በተወካዮች ምክር ቤት ጸድቆ ህብረተሰቡን ተጠቃሚ በማድረግ ላይ እንደሚገኝ ጠቁሞ ማህበረሰቡም የጤና መድህን አገልግሎትን የማይተካ አስተዋጽኦ በመገንዘብና አባል በመሆን ቤተሰቡን ተጠቃሚ ሊያደርግ ይገባል ብለዋል። አቶ ከፍያለው ከልማት ጋር በተያያዘ ባስተላለፉት መልእክት የኦዳና አካባቢዋ ነዋሪዎች ከዝንጅብል ምርት ጎን ለጎን በሌሎች የሰብል ምርቶች ላይ ያተኮሩ ልማቶች ላይ በመሳተፍ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት ሊያግዙ ይገባል ብለዋል። የወረዳው ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታረቀኝ አሻግሬ በበኩላቸው መላው የህብረተሰብ ክፍል ከተሳሳተ እይታ በመላቀቅ የጤና መድህን አባል በመሆን ተጠቃሚ ሊሆን እንደሚገባው አሳስበው በሌሎች መሰረተ ልማት ጥያቄዎች ምክንያት በተፈጠሩ ኩርፊያዎች ህብረተሰቡን ወዳልተገባ መንገድ የሚመሩ ግለሰቦች ከድርጊታቸው ሊቆጠቡ እንደሚገባ አሳስበዋል። ከመድኃኒት አቅርቦት ጋር በተያያዘ ያሉ ክፍተቶችን እንዲሁም የመሰረተ ልማት ጥያቄዎችን የመመለስ ስራዎች እንደሚሰሩ የጠቆሙት አቶ ታረቀኝ ሁሉንም ሂደት በሂደት ማሳካት እንዲቻል የቀበሌ መዋቅር እርስ በርስ እንዲሁም ከህብረተሰቡ ጋር በቅንጅትና ተግባቦት እንዲሰራ አስገንዝበዋል። የከፋ ዞን ብልጽግና ፓርቲ ጽሕፈት ቤት የ2016 ዓ.ም ሁለተኛ ዙር የአባላት ኮንፈረንስን አካሄደ። ምህረታ ብርሃኑ የብልጽግና ፓርቲ ሀገሪቱን መምራት ከጀመረ ወዲህ የፓርቲ አደረጃጀቶችን መልሶ የማጠናከር ተግባር፣ የፓርቲ ፋይናንስን ማጠናከር፣ የአባላት መረጃን በቴክኖሎጂ አስደግፎ ዓለም አቀፋዊ አህጉራዊና ሀገራዊ ተጨባጭ ሁኔታን የሚተነትን ሰነዶችን እያዘጋጀ ለአባላቱ ስልጠና በመስጠት የአባሉን አመለካከት፣ የፖለቲካ አቅምና ስብዕና ግንባታ ሂደት ውጤታማ ተግባር መፈጸሙ ተነግሯል። በዚሁ መሰረት በከፋ ዞን ቦንጋ ከተማ የሚገኙ የመንግስት ሰራተኛ የፓርቲ አባላት በአራት መሰረታዊ ድርጅት በመከፋፈል ውይይት አድርገዋል። በውይይቱም የአፈጻጸም ሪፖርት ቀርቧል። በዞናችን ያለንን ጸጋ ማለትም መሬት፣ ውሃ፣ የሰው ጉልበት በተለይም የወጣቱንና ባለሀብቱን ከመጠቀም አንጻር ከአመራሩና አባሉ የሚጠበቅ ድጋፍና እገዛ ማድረግ እንደሚገባም በኮንፈረንሱ ተጠቅሷል። ከመንግስት አገልግሎት አሰጣጥ ጋር በተያያዘ ጊዜን በአግባቡ ከመጠቀም አንጻር የሚስተዋሉ ጉድለቶችን ምንም ጊዜ ሳይሰጥ መታረም እንዳለበትም ተመላክቷል። ሀገራችን የባህር በር ባለቤት በማድረግ በኢኮኖሚ የበለጸገችና ሰላሟ የተረጋገጠ ሀገር ለመገንባት ፓርቲው እያደረገ ያለውን ትግል አመራሩና አባሉ ውስጣዊ አድርጎ መደገፍ እንደሚገባም ተመላክቷል።
የቀጣይ ጊዜ አቅጣጫዎችን በሚመለከት ድጋፍና ክትትል ማድረግ፣ አዳዲስ አባላትን ማፍራት፣ ከአባላቱ የሚነሱ ጥያቄዎችን መመለስ፣ ይህም የኑሮ ውድነት ጥያቄ ሲነሳ የገበያ ማረጋጋት ስራ መስራት እንደሚያስፈልግ ተጠቁሟል። የመፍትሄ አቅጣጫ ተብሎ በመድረኩ የተነሳውን ሀሳብ ስንመለከት የፓርቲውን አደረጃጀት ማጠናከርና የአባላቱን ተሳትፎ በማጠናከር የትግሉ ምህዳሩን በማስፋት ጠንካራ ድጋፍና ክትትል ማድረግ ነው ተብሏል። በኮንፈረንሱ አቋም የተያዙ ጉዳዮች መካከል የሌማት ትሩፋት ስራዎችን ማስፋት፣ በውይይት ወቅት አመራሩና የአባላቱ ተሳትፎ የተሟላ ማድረግ፣ የመረጃ አያያዝና አላላክ ስርዓቱን ዘመናዊና ወቅታዊ ማድረግ፣ በየተቋሙ ያለውን የመንግስትና የፓርቲ አደረጃጀቶችን ማጠናከር፣ የመንግስትና የፓርቲ ስራዎች ላይ ሞዴል መሆን ላብነት የሚጠቀሱ ናቸው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የአስፈጻሚ ተቋማት የ2016 በጀት ዓመት የግማሽ ዓመት የተግባር አፈጻጸም የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በተገኙበት በቦንጋ ከተማ እየተገመገመ ነው። በበጀት ዓመቱ ታቅዶ ወደ ተግባር በተገቡና ባለፉት 6 ወራት የተከናወኑ አንኳር ተግባራት አፈጻጸም በመድረኩ በዝርዝር ቀርቧል። በዚሁ መድረክ የክልሉን ህዝቦች የልማትና መልካም አስተዳደር ጥያቄዎች ለመፍታትና ምርትና ምርታማነትን ለማሳደግ የተሰሩ ዋና ዋና ተግባራት በዝርዝር እየታዩ ነው። ለ2 ቀናት በሚቆየው በዚህ የተግባር አፈጻጸም ግምገማ ሁሉም አስፈጻሚ ተቋማት የግማሽ ዓመቱን አፈጻጸማቸውን በማቅረብ እንደሚያስገመግሙ ተገልጿል። ዘገባው የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። የጎልማሶችና መደበኛ ያልሆነ ተግባር ተኮር ትምህርትን ማስፋፋትና ማጠናከር አምራች ዜጋን ለመፍጠር አስፈላጊ መሆኑ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ በስሩ ለሚገኙ መምህራን፣ ርዕሳነ መምህራንና አመቻቾች ስልጠና ሰጥቷል። ብሩክታይት ብርሃኑ የጎልማሶችና መደበኛ ያልሆነ ትምህርት መጀመር ለበርካቶች እውቅና ማግኛና አፈጻጸሙ ላይ ሰፊ የግንዛቤ ክፍተት ከመኖሩ የተነሳ የስልጠና መድረክ ማስፈለጉን የተገለጸው በስልጠናው ላይ ተገኝተው ንግግር ያደረጉት የቦንጋ ትምህርት ኮሌጅ ዲን አቶ አንተነ አየለ እንደገለጹት የጎልማሶችና መደበኛ ያልሆነ ትምህርት መስጠት በተለያዩ ምክንያቶች ሳይማሩ የጎለመሱ ግለሰቦች እንዲማሩ እድል ይፈጥርላቸዋል ብለዋል። በአዲሱ ስርዓተ ትምህርት ውስጥ የጎልማሶችና መደበኛ ያልሆነ ትምህርት በራሱ መሪ ስራ አስፈጻሚ ተሹሞለት መሰራቱ ለዘርፉ የተሰጠውን ሰፊ ትኩረት የሚያሳይ መሆኑንም አቶ አንተነ ተናግረዋል። በዘርፉ ላይ የሚታየው የግንዛቤ ክፍተት ከፍተኛ በመሆኑ የትምህርት ሴክተር ላይ ያሉ አካላት ትኩረት እንዲሰጡት የጠየቁት ደግሞ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ የጎልማሶችና መደበኛ ያልሆነ ትምህርት መሪ ስራ አስፈጻሚ አቶ አስረስ አዳሩ ናቸው። በማታ በቅዳሜና እሁድ እንዲሁም በርቀት መርሃ ግብሮች የጎልማሶች መማርና ማወቅ አስተዋጽኦ ከፍተኛ መሆኑን ያነሱት አቶ አስረስ ለዚህም መሻሻል በመንግስት በኩል ልዩ ትኩረት እንደተሰጠውና የተለያዩ ማሻሻያዎች መደረጋቸውን ገልጸዋል። ከማሻሻያዎቹ ውስጥ የጎልማሶችና መደበኛ ያልሆነ ትምህርት መረጃ መጻሕፍት ከ1ኛ እስከ 8ኛ ክፍል በክልሉ መንግስት እንዲሁም ከ9ኛ ክፍል እስከ 12ኛ ክፍል በፌዴራል መንግስት መማሪያ መጻሕፍትን በማሳተም ለማዳረስ እየተሰራ ሲሆን ይህም ወጥ የሆነ የመማር ማስተማር ስርዓት እንዲኖር ያስችላል ተብሏል። ከተሳታፊዎቹ መካከል የፕሮጀክቱ አመቻች አቶ አየለ ጉተማ፣ የሸካ ዞን ትምህርት መምሪያ ኃላፊ አቶ መስፍን አለሙና የካፋ ዞን ትምህርት መምሪያ ኃላፊ አቶ ተፈሪ ታደሰ በሰጡት አስተያየት በማንኛውም ሁኔታ ውስጥ ሆኖ ትምህርትን መማር አስፈላጊ መሆኑን ገልጸው ለዚህም በየአካባቢያቸው የጎልማሶችና መደበኛ ያልሆነ ትምህርትን ለማጠናከር እንደሚሰሩ ተናግረዋል። ለህብረተሰቡ 4ቱን መሰረታዊ የሂሳብ ስሌቶች ለማሳወቅ ብሎም የማንበብና የመጻፍ ክህሎትን የሚሰጥ በመሆኑ ሁሉም በየአካባቢው በሚገኝ አገልግሎት መስጫ ትምህርት ቤቶች በመገኘት ያለ ጊዜ ገደብ እድሉን እንዲጠቀም ጥሪ አቅርበዋል ሲል ቦንጋ ኤፍኤም 97.4 ዘግቧል። ከጥምቀት በዓል አከባበር ጋር ተያይዞ ሊከሰቱ የሚችሉ የኤሌክትሪክ አደጋዎችን ለመቀነስ ጥንቃቄ ማድረግ እንደሚገባ የኢትዮጵያ ኤሌክትሪክ አገልግሎት አሳሰበ። የክርስትና እምነት ተከታዮች በዓሉን ለማድመቅ የሚረዱ ቁሳቁሶችን ከኤሌክትሪክ ማስተላለፊያ መስመሮች ጋር ንክኪ ባለመፍጠር በዓሉን ለማክበር በጊዜያዊነት የሚዘረጉ የኤሌክትሪክ መስመሮችን በባለሙያ በማሰራትና በጥንቃቄ በመጠቀም ሊደርስ የሚችለውን የኤሌክትሪክ አደጋ መቀነስ ያስችላል። በተጨማሪም በዓሉ በሚከበርበት ወቅት የኃይል መቆራረጥ ወይም ከኤሌክትሪክ ጋር የተያያዘ ችግር ካጋጠመ በ905 ነፃ የስልክ መስመር እንድታሳውቁ ወይም በቅርብ በሚገኝ አገልግሎት መስጫ ማዕከል በአካል እንድታሳውቁን ሲል ጥሪ አቅርበዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። እስራኤልና ሐማስ አዲስ ስምምነት ላይ ደረሱ። በሐማስ እጅ እንዳሉ የሚገመቱ 100 ታጋቾች ቤተሰቦቻቸው መድኃኒት እንዲላክላቸው ሲወተውቱ መቆየታቸው የሚታወስ ነው። ማርሸት ሰይፉ
እስራኤልና ሐማስ ለታጋቾች መድኃኒትና እርዳታ እንዲገባላቸው ስምምነት ላይ መድረሳቸውን ኳታር ገልጻለች። እስራኤል በሰሜን ጋዛ የሚገኘውን የሐማስ መዋቅር ደመሰስኩ ማለቷም ተሰምቷል። ኳታር እንዳለችው በጋዛ ለሚገኙት ታጋቾች መድኃኒት እንዲደርሳቸውና በምትኩ ለፍልስጤማውያን ሰላማዊ ሰዎች እርዳታ እንዲደርሳቸው ስምምነት ላይ ተደርሷል። መድኃኒትና ሌሎች የሰብአዊ እርዳታዎች ለፍልስጤማውያን የሚደርስ ሲሆን በጋዛ ለሚገኙት ታጋቾች ደግሞ መድኃኒት እንደሚደርሳቸው እንደሚደረግ የኳታር የውጭ ጉዳይ ሚኒስቴር በኤክስ ላይ በፖስተው መግለጫው አስታውቋል። ሚኒስቴሩ አክሎ እንደገለጸው መድኃኒቱና እርዳታው በዛሬው ዕለት ከዶሃ ወጥቶ ወደ ግብጽ ተጓጉዞ ወደ ጋዛ እንደሚገባ ይደረጋል። በጋዛ በሐማስ እጅ እንዳሉት የሚገመቱት 100 ታጋቾች ቤተሰቦች መድኃኒት ለታጋቾች እንዲላክላቸው ሲወተውቱ መቆየታቸውም የሚታወስ ነው። ሐማስ የእስራኤልን ድንበር በመጣስ 1200 ሰዎችን ገድሎና 240 ሰዎችን ማገቱን ተከትሎ የተቀሰቀሰው ጦርነት 3 ወራትን አስቆጥሯል። ከታገቱት ውስጥ 1/3 የሚሆኑት ከባድ ህመም እንዳለባቸውና መድኃኒት እንደሚፈልጉም የሆስቴጅና ሚሲንግ ፋሚሊስ ፎረም ገልጿል። ባለፈው ዳር ወር በኳታር አደራዳሪነት የተደረሰው የ6 ቀን ተኩስ አቁም ካበቃ በኋላም እስራኤል በጋዛ የምታደርገውን ጥቃት አጠናክራ ቀጥላለች። ሐማስ የሚመራው የጋዛ ጤና ሚኒስቴር እንዳለው እስራኤል በጋዛ እያደረሰች ባለው መጠነ ሰፊ ጥቃት የተገደሉ ፍልስጤማውያን ቁጥር ከ24000 በላይ እንደሆነም ገልጿል። እንደ ሚኒስቴሩ ከሆነ ከተገደሉት ውስጥ 10000 የሚሆኑት ህጻናት ናቸው። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ክፍሌ ዓለሙ ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።